ሰላም እንዴት ናችሁ? ዛሬ እኔን ያጋጠመኝን ላካፍላችሁ ነው። ምንድነው 128 ጂቢ ሚሞሪ ካርድ ነው። ለካሜራማኖች ብዙ ይጠቅማል። እኔ የገዛሁት ከሰፈር ከአንድ ሱቅ 128 2000 ብር ነበር። እና ምንድነው ያጋጠመኝ ሚሞሪ ካርዱን የታሸገ ነው። ኦሪጂናል ነው የሚመስለው፣ ማንም ሰው ሊሸወድበት የሚችል ነው። ከተከፈተ በኋላ ከሰራውበት በኋላ ኮራፕት አረገ። ካናት ቢ አክሰስ ነው የሚለው። ፎቶዎቹን ያነሳቸውን ፎቶዎች የተወሰነ ያነሳና ከዛ በኋላ ካናት ቢ አክሰስ ነው የሚለው። ከዛ ፋይሉን አምጥቼም እዚህ ፒሲ ላይም ኮምፒውተር ላይም ሳየው ጭራሽ የማይከፍት ኮራፕት የሆነ ፋይል ነው። እና በተቻላችሁ አቅም እንድትጠነቀቁ ነው። ምንድነው እናንተ ስትገዙ አንደኛ ሁሌም ኦሪጂናል ሚሞሪዎች ካየሁት እኔ እቺ የሎክ ማረጊያዋ ከላይና ከታች ወደ ላይና ወደ ታች መክፈቻዋ ብዙ ጊዜ ቢጫ ናቸው። ፌክ ሚሞሪዎች ቀለም አላቸውና ፌክ ያለውን ኦሪጂናሎቹ ግን ያስታውቃሉ ኦሪጂናልነታቸውና ከለሩ ነጭ ነው ብዙ ጊዜ የሚሆነው። ከዛ ፊት ለፊት የሚለጠፍበት ስቲከር ደግሞ ስቲከሩ ኖርማል ፌክ ሲሆን ዝም ብለው ወረቀት ነገር ትንሽ ወረቀት ነው የሚለጥፉበት። ኦሪጂናል ሲሆን ግን በደንብ ወደ ታችና ወደ ላይ ዝቅና ከፍ ስታደርጉት ሻይን ያደርጋል፣ የማንጸባረቅ ነገር አለ። በእጄ ያስኩት እኔ በካሜራ የቀረጽኩት ፌኩ ሚሞሪ ነው እንድታቁት። ያኛው ደግሞ እስከ ኢንተርኔት ላይ ያስገቡላችሁ ፎቶ ደግሞ ኦሪጂናል ሚሞሪው ነው። እና በተቻላችሁ አቅም ተጠንቀቁ። በጣም አስቸጋሪ ነው። ገዳለው በርግጥ ከተፈታ በኋላ ሚሞሪ ካርድ አፕሊኬሽንም አለው፣ ግን ሳይፈታ እንድታውቁት ነው ይሄን ምላችሁ። ከተፈታ በኋላ ሌላ ብዙ ሜተዶች አሉት፣ ግን ሳይፈታ እዛው ኦሪጂናል እንደታሸገ እናንተ እቃውንም ሳትገዙት እዛው መልሶ ለመሄድ ነው ይሄን ማሳያ ምላችሁ። አንደኛ ሎክ ማድረጊያዋ ሁሌም ፌክ ከሆነ ቢጫ ከለር አላት። ያ አሁን ኦሪጂናል ሲሆን ደግሞ ነጭ ነች ከለሯ። እና ስቲከር ዋናው ደግሞ ምላችሁ ስቲከሯ የምትለጠፍባት ስቲከሯ እሷ ስትከፍና ዝቅ ስታደርጉት የማንጸባረቅ ምልክት አላት፣ ታንጸባርቃለች። ኦሪጂናል ስትሆን ማለት ነው። ዝቅ ወደ ላይ ከፍና ዝቅ ስታደርጓት ታንጸባርቃለች። እና ጄፔግ ፕላስ ሮ የምታነሱ ከሆነ ደግሞ ጄፔግ እና ሮ ስታደርጉት ጭራሽ ስፒዱ አይገናኝም፣ አያነሳላችሁ። በጣም ሪስክ ነው ማለት ነው። ይሄን ነው ምላችሁ። በጣም